ሁሉም ሰው ስራን ባህል አድርጎ ከሄደ ስራን የማይንቅ ወጣት ከፈጠር ወደ ተጨባጭ ብርሃን የምንሸጋገርበት እንደ ብልጽግና ፓርቲ የተያዘ ነው። ጥሩ አበራ ናታ እባላለሁ። ዛሬ በኮልፌ ግኝት ላይ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 6 ላይ ተገኝቼ ሀሳብ እንዲሰጥ ተጋብዣለሁ። በጣም አመሰግናለሁ። በዛሬው ዕለት የኢኮኖሚ ፕሮግራም ላይ የብልጽግና የያዛቸው ከተያዘው አንፃር የኢኮኖሚ ፕሮግራም ላይ ሀሳብ ለመስጠት ነው። ከዚህ ጋር ተያይዞ ያለው ጠንካራ የስራ ባህል ላይ ሀሳብ መስጠት ነው ፈልገው ከዚህ በፊት የነበሩት ሁኔታዎች ስራን የመናቅ ስራን የማማራጥ ጉዳዮች ነበሩ። እዚህ ላይ እንደ ብልጽግና ፓርቲ ወጣቶችና ሴቶች ላይ የግንዛቤ ፈጠራ ስራዎች ተሰርቶ ለውጦች አሉ። አሁን ወጣቱ ወደ ስራ እየገባ መሆኑ ነው ያለው። ሌላ ፍትሃዊነትን ከማረጋገጥ አንፃር ከዚህ በፊት የነበረውን የስራ ባህል ፍትህን ከማረጋገጥ አንፃር የተደራጀው ሁሉንም መረጃውን ያሟላ አካል ተደራጅቶ ስራን ባህል የማድረግ ስራዎቹን ከብልጽግና ሀሳቤ ጋር የሚያያዝና ፍትሃዊ የሆነ ተጠቃሚነት እንዲረጋገጥ የሀብት ክፍፍሉም እኩል ፍትህ የተረጋገጠበት መሆን እንዳለበት ሀሳቤን ማቅረብ ፈልጋለሁ። ወጣት ተጠቃሚነት ላይ የወጣቱ ድርሻ እንደ ብልጽግና ፓርቲ 75% ነው መሆን ያለበት። ወጣቱ ኃይል እንደ ሀገር ቁጥሩ ሰፊ እንደሆነ ይታወቃል። እንደ አዲስ አበባ ከተማም ተመሳሳይ ነው። ሌላ የሴቱ ተጠቃሚነትን ማረጋገጥ እንዳለበት፣ ሴቱ ቤት ተቀምጣ የምትውልበት ሳይሆን ወጥታ ስራዎችን ሰርታ የምትለወጥበት ልጆቿን የምታስተዳድርበት መሆን እንዳለበት ብልጽግና ፓርቲ ይሄን በትኩረት እየሰራ መሆኑ ይታወቃል። 50% ሴቱ ተጠቃሚ እንዲሆን ነው ከምንሰራው ስራ እድል ፈጠራ ጋር ተያይዞ ያለው። ሌላ የስራ እድል ፈጠራ ጋር ተያይዞ ያለው አሁን ከምንፈልገው የኢኮኖሚ ውጤት ጋር ተያይዞ ያለው የድርሻችንን መወጣት አለብን። ሁሉም ሰው ሰርቶ የሚለወጥ መሆን እንዳለበትና ቁጭ ብሎ የሚያይ ሰው መኖር እንደሌለበት ብልጽግና ፓርቲ በትኩረት እየሰራ ነው ያለው። ይህን ደግሞ ወጣቱን ሰብሰብ አድርጎ ሀሳብ በመለወጥ ሀሳቡን ወደ ስራ መቀየር እንዳለበት ድጋፍ እየተደረገ መሆኑና በስልጠናና በተለያዩ ግንዛቤዎች ውጤት እንዲያመጡ ከማስቻል ስራዎች እየተሰሩ እንደሆኑና ምቹ ሁኔታዎችን ከመፍጠር አንፃር አሁን እንደምናየው እዚህ የተገኘንበት ቦታ ላይም ሴቶችም ወጣቶች ተጠቃሚ ከመሆኑ አንፃር ሰርቶ መለወጥ ትኩረት አድርጎ እየሰሩ መሆኑ እዚህም ማሳያዎች አሉ። ሌሎች አካባቢዎች ላይም እንደዚሁ ወጣቶቹ ስራ ላይ እንደሆኑ ይታወቃል። ስለዚህ እንደ ብልጽግና ፓርቲ በ2018 ወደ ተጨባጭ የሆነ የእድገት ማማ ወይንም የብልጽግና ምልክቶችን እናመጣለን ብለን በጋራ እየሰራን ያለ ነው። ዛሬ እዚህ እንግዳ ሆኜ በመጋበዜ በጣም አመሰግናለሁ። ሁሉም ሰው ስራን ባህል አድርጎ ከሄደ ስራን የማይንቅ ወጣት ከፈጠር ወደ ተጨባጭ ብርሃን የምንሸጋገርበት እንደ ብልጽግና ፓርቲ የተያዘ ነው።